ሴፍሻ ይሄ ጉዳይ 7 ዓመት በህግ ሲንከባለል የመጣ ነው። ይሄ አሁን ስፔሻሊ 11 ቤት ያለችው ቦታዎች በዝርዝር የቀረቡ አንዳንድ ቦታዎች አሉ። ለዛ ቢያንስ ከ5 ከ6 ከ7 ጊዜ መረጃ እንዲመጣ ተልኮባቸዋል። አካባቢ ላይ መረጃ የሌለ ነገር መቼስ የለም አይደለ? ያ ሳያገኝ ነው ይሄ ፍርድ ቤት እዚህ አይቶ 7 ዓመት ፈይቶ እዚህ ውሳኔ ላይ ደረሰው። እነሱ ማብራራት ከፈለገ ማብራራት ይቻላል። አንደኛ 11 ቦታ አለኝ ስትላት ይቅርታ አድርግልኝ ሴፍሻ 11 ቤቶቹ የት ናቸው ያሉት? እያንዳንዱ ቤት ስንት ተገዙ፣ ስንት ተሸጡ፣ የት ነው ያሉት፣ ምንድናቸው? ስፔሲፊክ እንኳን የተቀመጠልን ነገር የለም። እኔ እንደተረዳሁት ከሆነ ስህተት ካለብኝ አረም ምንም እዚህ ቦታ ላይ የሚል የለም። በአፍን የተነገረ እንጂ ምንም ማስረጃ ቀርቦላ አይደለም። አሁን በአፏ ነው ያለችው እንጂ 11 ቤት የሚባል ነገር በፍጹም የላትም የለንም። እንግዲህ እንደገባኝ ከሆነ ያው ይሄ ፕሮግራም ዝነኞች ይመጣሉ፣ ይቀርባሉ፣ የህይወት ውጣ ውረዳቸውን ይናገራሉ። እንደ ፍርድ ቤት ሳይሆን የሚፈጠሩ አላግባብ የሚነሱ ጉዳዮች ካሉ ደግሞ ያ ስሙ የተነሳበት አካል ደግሞ ምላሽ እንዲሰጥ ይደረጋል። አሁን ይሄ ቀደም እንዳልከው የፍርድ ቤት ጉዳይ ነው። የታል መሬት አይነት ነገር እርግጥ ከፕሮግራሙ የማይጠበቀው ጀግና አትሌት ነች። በጊዜ ሂደት እንግዲህ ፊት ለፊት እያየን በላቧ ሀብት ስታፈራ አይተናል። ከዛ ጀርባ እኔም አለው እያልከኝ ስለሆነ ማለት ነው ስታፈባ አይተናል። እኛ ለምሳሌ እዚህ ጋር ብታየው ከሁለታችሁም ጋር ጠብም ዝምድናም የለንም። እሷ በህይወቴ እንዲህ አይነት ነገር አጋጠመኝ፣ ለዚህ ደግሞ ፍትህ እጠብቃለሁ የሚል ጥያቄ ነው ያቀረበችው። ስለዚህ ዛሬም የተገናኘ ነው እኮ ከዛ ተነስተን በዚህ ወገን ስሙ የተነሳው አካል ምን ይላል ለሚለው ምላሽ የሰጠኝ ነው። ምናልባት ያንተም ወላጅ ስም ተነስቷል። ያንተ ወላጅ ስም የተነሳው እንደውም አንደኛውን ቤት ለወላጁ እናቱ ሸጠ ነው። ምናልባት እስኪ ቪዲዮውን አይተነው እንመለስ። ኢቭን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ ማብራት ኃይል አሁን እሷ እንዴት ኖረ ያመጣሁት ማለት ነው። ሙሉ ይቃውን ቤቱን አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቱ እናቴ ናት ብዬ በቅንነት ይሄንኑ ለእናቱ በ200,000 ብር ይሸጣላችኋል። ያው እንግዲህ አይተዋል። ለዚህ ያለ ምላሽ ምንድነው ታደለ? መልካም ሴፍሻ ይሄን ነገር ለእናቱ እንደዚህ አረኩ ስትል ለእናቴ ደግሞ እንደዚህ አርገንላታል አላለችም። እውነታው ግን ምንድነው መሰለ 2002 ላይ የሷ እናት ማለት የኔም እናት ናቸው። እናታችን ኮፈሌ ነበር የሚኖሩት። ኮፈሌ እየተመላለስም ነበር የምናግዛቸው የምንጠይቃቸው ምናምን ማለት ነው። እንደው ላይ እሳቸውን ሻሸመኔ 400 ካሬ ሜትር ቪላ ትልቅ ቤት ያለው ገዝተን ማስፋፋያ ያደረግለት ሰርቪስ ቤት ሰርቼለት ሁሉ በቃውን አሟልቼ ማለት ነው። አሟልተንም አንድ ላይ ምቹ አድርገን እናትየውን ከኮፈሌ አምጥተን ሻሸመኔ እዛ ቤት ላይ አሳርፈን ግቡ ብለን በፍቅር የሰጠናቸው አንድ ቤት አለ። ይህን ካረግን በኋላ ነው ገርጂ ኮንዶሚኒየም ሽልማት አይደለም ሲጀመር። ያን ጊዜ ምናልባት ለስፖርተኞች ቅድሚያ እድል ተሰጥቷል። እጣ ለነሱ እንዲወጣ ተደርጎ እጣውን እኛ ራሱ አንፈልግም ብለን ጓደኛችን ናት እጣው ያወጣችልን። እጣው ስታወጣ ለኛ እንደውም የተሻለ ነው የደረሰል። ለሷ ደግሞ ሌላ ቦታ ከኛ እንደው ወረደ ባንልም ትንሽ የተሻለ የኛ እጣ ደረሰል። ለኛ ወጥታለን ማለት ነው። ያለችዋን ነገር አደስን። ማዘር መታ እንድትቀመጥ አረግን። 5 ዓመት ሲሞላው ነው ካርድ እንትን ሰርቲፊኬት እንኳን የምትቀየረው ካርታ የምትቀየረው። ኮንዶሚኒየም የገዛ ነው 152,000 ምናምን ብር ነው። ስሊፖችን ላሳይ ይችላል፣ ደብዳቤዎችንም ላሳይ ይችላል። ሽልማት ሳይሆን በሽያጭ ነው የገዛ ነው ከመንግስት ከቤቶች ኤጀንሲ። ይሄን ቤት ወዳ ፈቅዳ በራሷ እናቴ እናቷ ናት፣ የኔ የሷ እናት የኔ እናት ነው። የምንኖረውም ለነሱ ነው፣ ለቤተሰባችንም ጭምር ነው የምንኖረው። እኛ ብቻ በልተን ሌክጀሪ ነገር ብኖ ባዶ ቀፎነት ነው። ህይወት ለእናትም ነው፣ ህይወት ለወንድም ለዘመር ነው፣ ህይወት ለሀገር ነው፣ ለጎረቤት ነው፣ ለሀገርም ጭምር ነው አይደል? ህይወት
የምትኖረው። መኖር ማለት ይሄ እኮ ነው። ይሄ ትርጉሙ ይሄ ነው እኮ። ያለበለዚያ እኮ ሳር እየጋጡ ዝም ብሎ መዞር ይቻላል። ምን ያለፋናል? እንደዚህ ምን ያደክመናል? ይሄ እዛ ጋር ያደረኩትን ትሪትመንት ስታይ እኔ እንኳን ይሹን አላውቅም። እኔ ክሪስ ክሮስ ነው የምወደው። የኔን ቤተሰብ ሌላ ሰው እንዲረዳ እንፈልገው፣ የዛን ሰው ቤተሰብ እኔ እንዲረዳ እንፈልገው። በርካታም ያለው ያ ነው። ያን ስላደረኩ ብቻ በራሷ ሁሉ ተነሳሽነት ነው ለማዘር በራሷ ስሟ ይዞርላት፣ ካርታ ይሰራላት፣ ሰርፕራይዝ እናደርጋት አለች። ይሄማ ጥሩ መልካም ነው ብዬ ያንን ቤት 200 ሽያጭ 200 ሺህ ብር ሽያጭ ውል ተሰርቶ፣ ምክንያቱም ምን አለው መሰለህ ድካም እውነት ነው የምናወራው፣ ስለ እውነት ነው የምናወራውና ሽያጭ በባህሪው አንድን አካል ምን ያደርጋል? ያመላልሳል አይደል? ያመላልሳል። ሰው በሽያጭ ፍራንክ ሰተና በሽያጭ ቢሆን ነው የሚሻለው መልካሙነቱ። እሷ ከፍላ ባትከፍለንም እኛ ራሳችን ሰተናት ነው ሽያጭ ዋጋ ያደረግ ነው ጉዳዩ ቶሎ እሷ እንዳትመላለስ ለስጦታ ለመፈረም እንዳትመላለስ በራሷ ይሄ ተደርጎ ነው ወደዚህ የመጣው። ይሄ ካርታው ካለቀ በኋላ ቤት ሄደን ሰርፕራይዝ ነው ያደረግናት። የባህል ምግብ ተዘጋጅቶ የቅቤ ቡና በጣም የምትወደው ትንሽ ከርከር ያለ ነገር ካለ ማየ የቅቤ ቡና ብላ የምትሄድ ልጅ ናት። በፍቅር ነው የምትወደው። የምትወደው ነገር ተሰርቶላት ፎቶ ተነስቶ ያ ስልክ ያለመኖሩ ነው እንጂ ፎቶግራፍ ሲቀባበሉ እነዚህ ርክክብ ሲያደርጉ እንኳን የሚገርም ብዙ መረጃዎች ነበሩ። የአንድ ስልክ መጥፋት ነው የብሉ ታሪክ እዚህ ድረስ ያመጣው። ሰው በፍቅር የሰጠችውን ቤት ነው ዛሬ ሀሳብ ቀይራ። ስለ እርግጠኛ ነኝ እኔም አልሰማውም። ሻሸመኔ ስለተደረገው ነገር አልተናገረችም እዚህ ሾው ላይ። ሻሸመኔ ምንድን ነው? ለእናትየው አሁን አዋሾ ቀበሌ ላይ ለእናትየው ያመጣናቸውን የመኖሪያ ቤት 400 ካሬ ቤት ቪላ ያለው ሰርቪስ ቤት አከራይቶ እንዲጠቀሙ በግንብ ያጠርኩት አደገኛ አጥር ያለው ሴፍቲያቸው እንዲጠቅበቅ ልክ እሷ ለእኔ እናት እንዳደረገችው እኔም ደግሞ ለእሷ እናት አድርግ ያለው ነው አድርጋለች። እኔ ለእሷ እናት ነው ያደረኩላቸው፣ ግን የጋራም ቢሆን እሷ ደግሞ ለእኔ ክሪስ ክሮስ ነው ስላልኩ አንተ ደግሞ ሻሸመኔ ለወላጅ እናቷ እውነት ነው የቻልኩትን አድርግ ያለው ነው አድርገናል በጋራ በታቸው። ከዛ ባለፈው 200 ካሬ ደግሞ በእኔ ስም ገዝቼ ነበር እዛ ሻሸመኔ እዛው አካባቢ ላይ። እሱም ቦታ ለእህትየው እሷ ከዛ ካልተመቸ ቦታ ላይ ራሷን ወጥታ እናቷ ጎን እንድትሆን በእኔ ስም የነበረውን ሁሉ ለእሷ ስታስት ነው። እነዚህ ስለምን አይጠቀሱም? እውነት ሀቅ ካለ እውነት ከሆነ ለምን ዝም ብሎ ቀስታ አንድ ቦታ ዝም ብሎ ይወረወራል? ምንድነው ትርፉ? ማጥቀት። እንግዲህ አሁን ዛሬ የተገናኘ ነው ቅድም እንዳልኩ እዛ ጋር የተነሱት ነገሮች ሁሉ ምላሽ ይፈልጋሉና ምላሽ መናገር አለብኝ ስላልክ ነው እንጂ ለምሳሌ 5 መኪና ጉዳይ ተነስቷል። ቅድም ብለሃል። ለምን በማስረጃ እንዴ በነ ገለቴ ቡርቃ ደረጃ ሳይሆን ከዛም በታች ያሉ አትሌቶች በተለያዩ ዓለማት ላይ ሮጦ የሚያፈሩትን ሀብት እናያለን። ህንፃ ይሰራሉ፣ ሆቴል ይገነባሉ። እና እነዚህ ሰዎች ሀብታቸው ከየት እንደሚመጣ ግልጽ ነው። ለፍተው በላባቸው የሚያመጡት ነው። እና 5 መኪና የታለ 5 መኪናው ሊብሬ ምናምን አላልንም። 11 ቤት የታለ የቤቱ ካርታም አላልንም። ቁጥሮችን ግን ተቀብለናል። ጀግና አትሌት ነች ካሁን በፊት ከሰራችው ስራ አንጻር ማለት ነውና ከዚህ አንጻር ምን ላይ ስትበት